ሰላም ውድ የጨረቃ ፋሚሊዎች እንዴት ናችሁ? ደህና ናችሁ? ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሃይሚና ለብሩኬ አድርሱልኝ ጋይስ። እኔ በእውነት ሃይሚና ብሩኬን በጣም ነው የምወዳቸው፣ በጣም ነው የማከብራቸው፣ በጣም ደስ ይሉኛል። በጣም የሚመቹኝ ጥንዶች ቢኖሩ እነሱ ናቸው። ነገር ግን አሁን ሃይሚ በጣም አሳዘነችኝ። እውነት ለመናገር የምር በጣም ነው ያሳዘነችኝ። ያው ሁላችሁም እንዳያችሁት ቪዲዮን ሃይሚ እኔ በቃ በጣም ስለተሰማኝና መናገር ስላለብኝ ነው እንጂ እኔ ታውቃላችሁ ብዙ እንደዚህ ቪዲዮ ስሰራ ያው ማለት ትቼ ነበር፣ እኔ ከሚዲያ ጠፍቼ ነበር ምናምን ነገርና ግን ሃይሚ ሲስሎንግ እኔ እያየው ዝም ማለት አልችልም። የተሰማኝ ነገር መናገር አለብኝ። ለምን አልናገርም በሚለው ነው የመጣሁትና እናንተም የተሰማችሁን ኮሜንት ላይ መጻፍ ትችላላችሁ። ነገር ግን ሃይሚ ታሳዝናለች ማለት በየዋህነት ብዙ ነገር እያደረገች ነው፣ ብዙ ነገር እየተሸወደች ነው። ብሩኬ ያልወለደው ልጅ እሺ አሳድጋለሁ ማለት እርግጠኛ አዎ ብሎ አላመነላትም የሱ ልጅ እንደሆነ እና አዎ ብሎ አላመነም። ነገር ግን ተቀበለ። ያ ማለት እንግዲህ በቃ ወይ ለማመን ፈርቷል፣ ልጁ የሱ ነው፣ እሷን ሃይሚን ፈርቶ ነው። እርግጠኛ ነኝ እኔ እንደዛ ነው የተረዳሁት እንጂ እናንተ ያልወለዳችሁትን ልጅ በእርግጥ መቀበሉ ልጅቷ የማሳደግ አቅም ከሌላት ለምን ተቀበልክ ብዬ አልቃወመውም። ነገር ግን ግልጽ ያልሆነ ነገር ነው። ለእኔ ምንም ግልጽ አልሆነልኝም። አንደኛ የዲኤንኤ ውጤቱ ወይ አስቀይሯለች ልጅቷ ወይ የሆነ ነገር አድርጋለች፣ በሆነ ነገር ተጭበርብሯል እና ድጋሜ የመርመሩልን ብላችሁ ድምፁ ነው ጋይስ። ድጋሜ ዲኤንኤ ይደረግልን። እኛ አላመንም። እንደገና ሃይሚ ደግሞ አይታችኋል፣ በጣም ተጨንቃለች። በዛ ላይ ነፍሰ ጡር ናት። በጣም ተጨንቃ እንግዲህ ነፍሰ ጡር ስትሆኑ እንደዚህ የተለያየ ጭንቀት ማስተናገድ በጣም ከባድ ነው። ከዛም ጮሆባት ወድቃ ወደ ሆስፒታል እንደገባች ሁላችሁም አይታችኋል። ሃይሚዬ አይዞሽ የኔ ጠንካራ፣ የኛ ጎበዝ፣ የኛ ጀግና፣ የኛ ተምሳሊት በርቺ፣ ከጎንሽ ነን እኛ፣ ዝም አንልም። ምንም ቢሆን ዝም አንልም፣ ምንም ቢፈጠር እና እንድጠነክሪ ነው እኔ የምመክርሽ እና ቆፍጠን ጠንከር በይ። ወደ አዲስ አበባ መምጣትሽ ጥሩ ውሳኔ ነው የወሰንሽው። ማለት ራስሽን ታዳምጫለሽ፣ ከነገሮቹ ራስሽን ታገያለሽ። እዛ የተለያየ ሰው ሀሳብ መስማት በነገራችን ላይ ራሳችሁንም እንትን ይላል። ምን ልበላችሁ በቃ ያወዛግባችኋል። እና ብቻሽን ሆነሽ ራስሽን ለማዳመጥ የወሰንሽው ውሳኔ በጣም አሪፍ ነገር ነው እና ሃይሚዬ ከጎንሽ ነን፣ አይዞሽ በርቺ። ከዚህ በኋላ እጅ እንዳሰጪ አለንልሽ፣ እኛ አለንልሽ። እህቶችሽ እጅ መስጠት የለም ሲጀመር እንጂ እጅ ምሰጪ አይነት ሴት አይደለሽም። በጣም ጠንካራ ሴት ነሽ። በርቺ ነው የምልሽ። ያው እኔ ለሁለታችሁም ልዩ ክብር ነው ያለኝ፣ ለሃይሚም ለብሩኬም። ነገር ግን ሃይሚ አሁን ትንሽ ስላሳዘነች ነው በቪዲዮ ወጥቼ ስሜቴን በቃ መቆጣጠር ስላቃተኝ በቪዲዮ ወጥቼ ለመግለጽ እንትን ያልኩት የተገደድኩት። ሃይሚ በጣም ስላሳዘነች ነው። ትላንትና እንግዲህ አስፋልት ኮብልስቶን ላይ ነው ወደቀችው። እንግዲህ ምን እንደሆነች ፈጣሪ ነው የሚያውቀው። እና ሃይሚ እግዚአብሔር ካንቺ ጋር ይሁን፣ አይዞሽ ጠንክሪ። ልጅም ከሆነ ደግሞ ኖርማል ነው፣ ምንም ማድረጋችም። በእርግጥ በጣም እንትን ይላል። እኔ ብሩኬን እንደዚህ አልጠብቀውም። ማለት ልጅቷ እንዳያችኋት ህፃን ልጅ ናት። ሃይሚና ብሩኬ ከተዋወቁ እንግዲህ በሷ ላይ ክደት ተፈጽሞባት የተደረገ ነገር ነው ማለት ነው። እንደዛ ደግሞ በጣም ይደብራል። በጣም የሚያስጠላ ነገር ነው። ከብሩኬ የማጠብቁት ነገር እና ያለው ነገር ያስጠላል፣ በጣም ይደብራል። የምር እንደዛ አድርጎት ከሆነ ብሩኬ ግን እንደማያደርገው እርግጠኛ ነኝ። ካደረገው ደግሞ ሃይሚዬ ራስሽን ጠብቂ። አንቺ አሁን ብቻሽን አይደለሽም፣ ሁለት ነፍስ ነሽ። ለአንቺ ብቻ ሳይሆን ውስጥሽ ላለውም ህፃን ማሰብ አለብሽ። እና ይሄ ነው መልእክቴ። እንግዲህ አብረንሽ እስከ መጨረሻው ለመፋለም እኛ ዝግጁ ነን። ምንም እንዳትፈሪ።
እንዳደነግጪ እውነታው ብቻ እስከሚወጣኛ ከጎንሽ አለንልሽ። ሃይሚ በርቺ። በጣም እወዳችኋለሁ፣ አከብራችኋለሁ። የጨረቃ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ይሄን ቪዲዮ አድርሱላቸው ለነ